ክቡራንና ክቡራት የተወደዳችሁ የጤና አዳም ቤተሰቦች እንዴት ናችሁ? ቻናላችን ስያሜው ጤና አዳም የተሰኘ ሲሆን ስለ ጤና አዳም ጥቅሞችና ጉዳቶች ባጭሩ እንነጋገራለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመዶቹ ማጋራቱን እንዳይዘነጉ እያለን ጤና አዳም የተባለው ተክል ብዙ የጤና በረከቶች እንዳሉት ሁሉ መጠኑ ሲበዛ እጅግ በጣም አደገኛ ነው። ለምሳሌነት ከሚጠቀሰው አንዱ ጽንስ እስከ ማስወረድ የሚደርስ አደገኛነት ያለው ተክል መሆኑ ይህን ያውቃሉ? እንግዲያውስ አሁኑኑ እንንገረዎት። እርሶም ታዲያ ለወዳጆ ማጋራትን አይዘንጉ እንላለን። እንደሚታወቀው በኢትዮጵያ ሀገራችን የባህል ሕክምና ጤና አዳም ለሆድ ህመም፣ ለተቅማጥ፣ ለጆሮ ህመም፣ ለልብ ህመም፣ ለኪንታሮት፣ ለኢንፍሉዌንዛና ከአንጀት መታወክ ጋር በተዛመደ መልኩ እንዲሁም ለተለያዩ የጤና ችግሮች አገልግሎት ላይ ይውላል። የደረቀው ፍሬ ደግሞ ከተፈጨ በኋላ ተፈጭቶ በመጠጣት ለተቅማጥ ሕክምና ሲውል፣ የጤና አዳም ቅጠሉ ደግሞ ከተከተከተ በኋላ በውሃ ተደርጎ ለሕፃናት ሆድ ህመም ይሰጣል። ይህ ጤና አዳም ተክሉ ተድጦ ወይም ተደቁሶ ሲልም ለኪንታሮት በሽታም ይወሰዳል። በሰሜን አሜሪካ በሚገኙ ሀገሮች ከዚሁ ከጤና አዳም ተክሉ ጋር በተያያዘ ተዘፍዝፎ ቅጠሉ ተዘፍዝፎ ከሚገኘው ፈሳሽ ለጉፋን፣ ለጆሮ ህመምና ለአንጀት መታወክ ይወሰዳል ተብሏል። የጤና አዳም ሽታ እጅግ በጣም ጠንካራ ከመሆኑ የተነሳ ሰዎች የተለያዩ ነፍሳቶችን ማለትም ጊንጦችን ከአካባቢያቸው ለማራቅ እጅጉን ይጠቀሙበታል። በአፍሪካ ሀገር ውስጥ ደግሞ አልጄሪያ በተሰኘችው ሀገር የሚኖሩ ሰዎች የዚህ የጤና አዳም ተክሉ ከተዘፈዘፈ በኋላ የሚገኘውን ፈሳሽ በጠብታ መልክ በአፍንጫቸው ይወስዳሉ። በተለይ ደግሞ ለሕፃናት ይህ ሕክምና የሚሰጠው ለሚያስመልስና ትኩሳት ላለባቸው ሕፃናት ብቻ ነው። በመሆኑም ጤና አዳም እንደ ቀንድ አውጣና 3 አጽቄ ያሉ ነፍሳትን የማራቅ አቅም ስላለው በጓሯችን ቢኖር ተመራጭ ነው። እንዲሁም ደግሞ ለቁንጫም ጭምር መድኃኒት ነው። እስካሁን የተመለከትነው የጤና አዳም ጥቅሞችና ጉዳቶች በሚል አርዕስት ሲሆን አሁን ደግሞ በዋናነት የምንመለከተው የጤና አዳም የተለያዩ ጥቅሞችን ላይ ብቻ ያተኮረ ይሆናል። ጤና አዳም በጡንቻ ላይ የሚያጋጥምን ህመም፣ ውጥረትንና በተለይ ደግሞ በወር አበባ ወቅት የሚያጋጥም ህመምን የማርገብ ሁኔታ ያለው ሲሆን መጠቀም ያለብን ግን የእጽዋት ባለሙያን በማማከር መሆን ብቻ አለበት። እደግመዋለሁ፣ መጠቀም ያለብን የእጽዋት ባለሙያችን በማማከር መሆን አለበት። በተጨማሪም በሻይ መልክ መጠቀም ለሽንት ቧንቧ፣ ለአንጀትና በአጠቃላይ ደግሞ ለደንዳኔ ኢንፌክሽን መድኃኒት መሆን ይችላል። ጤና አዳም ለምግብ መመረዝ በተለይ ደግሞ ሳልሞኔላ የተባለውን ባክቴሪያና ሌሎች አደገኛ ተህዋሲያንን ሊከላከል ይችላል። በዚህ በተጨማሪ ጤና አዳም የጸረ ባክቴሪያ ባህሪ ስላለው ልንጠቀመው እንችላለን።
ይህ እጽ ነርቮችን የማረጋጋት ኃይል ማለትም የአረጋጊነት ባህሪ እንዳለው ጥናቶች በእጅጉን ያሳያሉ። በመሆኑም የእንቅልፍ ማጣት እንዲሁም የተለያዩ ሁኔታዎች ሲያጋጥሙን ብንጠቀመው ሊያረጋጋን ይችላል። ጤና አዳም በአንዳንድ መርዛማ እንስሳት ለምሳሌ በእባብ ከተነደፍን ማርከሻ የሚሆንበት ሁኔታ ያለ ሲሆን ይኸውም ደግሞ የተነደፈው የነርቭ ስርዓት ላይ እክል በሚፈጥሩ የመርዝ አይነቶች ከሆነ ብቻ ነው። ሌላው ደግሞ ጤና አዳም በሰውነታችን አንጓ ላይ የሚያጋጥም ብግነት ካለ ሰከን የማድረግ ኃይል ስላለው ችግሩ ያለበት ሰው 1 ወይም 2 ብርጭቆ በሻይ መልክ ቢጠጣ እፎይታን ሊያገኝ ይችላል። የጤና አዳም ዘይት በዘመናዊው ዓለም ለሳሙናዎችና ለኮስሞቲክስ ምርቶች በጥሩ መዓዛነት ጥቅም ላይ ይውላል። ይህ ዘይት መጠኑ ሲበዛ የመርዛማነት ባህሪ ስላለው ለቆዳችን ጥቅም ላይ አይውልም ማለት ነው። ጥቅሙ እንዳለ ሆኖ በተቃራኒው ደግሞ መጠኑ ከበዛ ለቆዳችን ይጠቅማል ስንል እጅጉን ደግሞ ጉዳቱ ያመዝናል ማለት ነው። ነገር ግን ተመጥኖ ከተዘጋጀ ለሰውነታችን ለቆዳ የተለያዩ ጥቅሞችን እንዳስገኘ ጥናቶች ያሳያሉ። ይኸውም ለምንድን ነው ቢሉ የጸረ ፈንገስ ባህሪ ስላለውና ቆዳችንን የማጥራት አቅም ስላለው ነው። እስካሁን እንዳየነው ባጭሩ የጤና አዳም ጥቅም ሲሆን የጎንዮሽ ጉዳቱን ደግሞ ባጭሩ እንመለከታለን። ከጤና አዳም የሚወጣው ዘይት በሰውነታችን ላይ በቀጥታ ከተጠቀምን ሰውነታችን ውሃ ሊቋጠር ይችላል፣ እንዲሁም ደግሞ ሊቀላም ይችላል። በከፍተኛ መጠን ከተጠቀምነው ደግሞ የሰውነት መመረዝ ሊያስከትል ይችላል። በተለይ ደግሞ በዋናነት ጽንስ ያላቸው እናቶች በከፍተኛ መጠን ከተጠቀሙት ጽንሳቸውን ሊያስወርድ ይችላል። እንዲሁም ደግሞ ከፍተኛ የሆነ የጨጓራ ህመም ሊያስከትል ይችላል። ይህም በመሆኑ በዘመናዊው ዓለም የጤና አዳም የሕክምና አገልግሎቱ የተገደበ እየሆነ መጥቷል። ከጤና አዳም የሚገኘው ዘይት በብዛት ከተወሰደ ውርጃ ሊያስከትል ይችላል። በተለይ ደግሞ በፈረንሳይ ሀገር እንደሚጠቀሙት ይህ የጤና አዳም ተክሉ ሳያገቡ ያረገዙ አንስቶች፣ ሴቶች ይጠቀሙበት ስለነበረ እንዲህ ብለው ሰይመውታል። በእንግሊዝኛ ኸርብ ኦፍ ፌር ሜዲያንስ ብለውታል። ይህ ማለት የፍትሃዊ ልጃገረዶች እጽዋት ይሉታል። እንዲህ በማለት ስሙን እያሞናሞኑ ጠርተው እኒህ ልጃገረዶች ከማግባታቸው በፊት እርግዝና ቢከሰትባቸው ይህን ነገር ይጠቀሙት ነበር ማለት ነው። ውድ የጤና አዳም ቤተሰቦች እዚህ ላይ እንድታሰምሩልን የምንፈልገው ነገር በመጀመሪያ የጎንዮሽ ጉዳቱን ከላይ አምጥተን የጠቀስንላችሁ አንድ ጥቅም ሁልጊዜ ጥቅሙ ስለሚገለጥ ጥቅሙን አስቀድሞ ስለሚነግሩን፣ ነገር ግን ከኋላ የሚመጣው የጎንዮሹን ጉዳት ስለማያሳዩን ለጥቅሙ ብለን ስናደርገው ጉዳቱ ስለሚከሰት እኛ ግን አስቀድመን ጉዳቱን ከነገርን በኋላ ወደ ጥቅሙን እንድንመጣ አስገድዶናል። ስለዚህ ያላገቡ ሴቶች ይህን ይጠቀሙት ነበረ ከተባለ እንድትጠቀሙት እየጋበዝን እንዳልሆነ እንድታሰምሩልን። ነገር ግን እናቶች በእርግዝና ሰዓት ሳያውቁት ቢጠቀሙት እርግዝናቸውን ሊያስወርድ ስለሚችል ይህንን ጉዳት እንዲጠነቀቁበት ያክል ነው። ውድ የጤና አዳም ቤተሰቦች ምንጭ እንጥቀስላችሁ። ሜዲካል ሚዲያ የተሰኘ ከፌስቡክ ገጽ ላይ የተወሰደ ሲሆን
ኦገስት 14 2019 ወይም 2019 እንደ አውሮፓውያኑ አቆጣጠር ይሆናል። ይህን መረጃ ጠቃሚ ሆነው ካገኛችሁት ለቤተሰቡ፣ ለጓደኛው በማጋራት ቻናሉን እንድናሳድግ የበኩላችን ጥረት እናድርግ። ሰላም ለሀገራችን።